370 ሺህ ስራ ቆመዋል ተባለ። በፌዴራል ደረጃ ከተመዘገቡት 470 ሺህ የንግድና አገልግሎት ሰጪ የግል ድርጅቶች ውስጥ 370 ሺህ ስራ ቆመዋል። በፌዴራል ደረጃ ከተመዘገቡት 470 ሺህ የንግድ አገልግሎቶች ሰጪ የግል ድርጅቶች ውስጥ 370 ሺህ በማንኛውም ሁኔታና ምክንያት ከፌዴራል መዝገብ የመሰረዝ ዜና ከዜናነት ባሻገር የገጠማቸው ፈተናና አስቸጋሪ ሁኔታ ምንድነው የሚል ጥያቄ የሚያጭር መሆን ነበረበት። እንደ ሪፖርተር ዘገባ በፌዴራል ደረጃ በስራ ላይ ከተሰማሩ 470 ሺህ ድርጅቶች መካከል 370 ሺህ ወይም 78% መሆኑን አሳሳቢ ብቻ ሳይሆን አስደንጋጭም ነው። ጥናት ቁጥርን ከመዘገብ ባለፈ ችግሮቻቸውንና መፍትሄዎች አቅጣጫ አጥንቶ ያመላከተ መሆን ይገባውም ነበር። ሪፖርተር መሰረት ያደረገው የስራና ክህሎት ሚኒስቴር ኤክስፐርቶች ጥናት መሰረት በ2024 ከ370 ሺህ በላይ ድርጅቶች ከፌዴራል መዝገብ ተሰርዘዋል። ማለትም ምን ያህል የስራ ዕድል ቀጥተኛና ቀጥተኛ ያልሆነ የመንግስት ገቢ እንደሚቀንስና ከአገልግሎት አሰጣጥና አቅርቦት አኳያም በምን ያህል ደረጃ የምርት አቅርቦት ስርጭት ሚዛን እንደሚያዛባ መረዳትም ይቻላል። የሪፖርተር ዘገባ እንዲህም ቀርቧል። የድርጅቶች በዚህ ደረጃ መዘጋት የመንግስት ገቢን በመቀነሱ ምክንያት በቀሩ ጥቂት ድርጅቶች ላይ የሚያሳድረው የግብር ጫና በሂደት ቀሪዎቹንም ከገበያ ሊያስወጣ የሚችል ክስተት መሆኑን ግንዛቤ ሊወሰድበት የሚገባ ነው። በስራና ክህሎት ሚኒስቴር ኤክስፐርቶች ተጠንቶ የቀረበ ሪፖርት በመንተራስ ቅዳሜ የወጣው የእንግሊዝኛ ሪፖርተር ሳምንታዊ ጋዜጣ በፌዴራል ደረጃ ተመዝግበው ከሚገኙና በተለያየ ሙያና ዘርፍ ከተሰማሩ የንግድ ድርጅቶች መካከል 80% የሚሆኑት እንደተዘጉና በአሁኑ ጊዜ በአገልግሎት ላይ የሚገኙት የንግድና አገልግሎት ሰጪ ድርጅቶች ቁጥር ከ100 ሺህ እንደማይበልጥም ዘግቧል። ለረጅም ዓመታት ፈጣን እድገት በማሳየት 470 ሺህ ደርሰው ከነበሩት በፌዴራል ደረጃ የተመዘገቡ የንግድ አገልግሎቶች ሰጪ ድርጅቶች መካከል 370 ሺህ በ2024 መዘጋታቸው በዘገባው ላይ አክለዋል። ምንጭ ሪፖርተርን ተጠቅመናል። አረብ ኒውስ ነው። ይመቻችሁ።